አንድ መረሳት የሌለብን ነገር የኢትዮጵያኖች ዕጣ ፈንታ በጋራ መሆኑን ሁሉ ኢትዮጵያዊ ማመን አለበት። ኢትዮጵያ ከበለጸገች ሁላችንም በለጽጋለን። ኢትዮጵያ ከደከመች ሁላችንም እንደክማለን። ከኢትዮጵያ ብልጽግና ሁላችንም ተጠቃሚ ነን። ከኢትዮጵያ ውድቀት ሁላችንም ተጎጂ ነን። ኢትዮጵያ ስትጎዳ አንዱ የሚያልፍለት የሚመስል ሰው አለ፣ አንዱ የሚመቸው የሚመስል ሰው አለ። የኢትዮጵያ ውድቀትና ጥፋት የሚመኝ ባንዳ አለ። ሀገሩን ለጥቅም ለሆዱ አሳልፎ የሚሰጥ ባንዳ የሚተርፍ ይመስለዋል። ኢትዮጵያ ስትጎዳ ከጠላት ጋር አብሮ ሲሰራ ኢትዮጵያ ችግር ከተፈጠረ እሱ ስልጣን ለመያዝ ጥቅሙን ለማስከበር የሚሳካለት መስሎ የሚያስብ ሞኛል። ግን የኢትዮጵያ ጉዳት የሁላችንም ጉዳት። የሀገሩን ጥቅም አሳልፎ የሚሰጥ አካል አለ ኢትዮጵያ ውስጥ፣ ተገዢ የሆነ አካል አለ፣ ያኮረፈ አካል አለ። ብናኮርፍ እንኳን ሀገርንና መንግስትን መለየት አለብን። ሀገርንና ፓርቲ መለየት አለመቻል አለ። የሀገር ጥቅም ላይ መነሳት የለብንም። ፖለቲካ አለመስማማት ሊኖር ይችላል። የፖለቲካ አለመስማማት ላይ መነጋገር መታገል ይቻላል። የሀገርን ጥቅም አሳልፎ እስከ መስጠት ድረስ የሚደርሱ አካላቶች ኢትዮጵያ ውስጥ ተፈጥረዋል። ከማን ጋር ነው የሚሰሩት? የኢትዮጵያን አንድነት ብልጽግና ከፍታ የማይፈልጉ ታሪካዊ ጠላቶች አሉ። እነዚህ ታሪካዊ ጠላቶች ጋር ሆኖ የሀገርን ጥቅም አሳልፎ የሚሰሩ ወገኖች አሉ። አንድ አባባል አለ። ዓላማችን ክፉ የሆነችው ክፉ ሰዎች በስቶ ሳይሆን መልካም ሰዎች ዝም ስላሉ ነው። እነዚህ ሀገራቸው ላይ የተነሱ ሰዎች ከውጪ ጠላት ጋር አብሮ 24 ሰዓት ነው የሚሰሩት። 24 ሰዓት ተክቶ ይሰራሉ። እንደዚሁም ሀገራቸውን የሚወዱ ኃላፊነት የሚሰማቸው ለነገ ኢትዮጵያ ለነገ ልጆቻችን ዕጣ ፈንታ የምናስብ ሰዎች ከነሱ ይልቅ ተባብረን በአንድነት መስራት አለብን። እነዚህን ውስጣዊ እንቅፋቶችን ለማሸነፍ ማለት ነው። ስለዚህ ከውስጥ ሀገሩን አሳልፈው የሚሰጥ ለጥቅም የሚሰጥ ከውጭ አካል ጋር የሚሰራ የወል ትርክቱ እንዳይመጣ ሀገረ መንግስቱ እንዳይሳለጥ ሀገርንና ፓርቲን መለየት ያቃተው ያኮረፈ ቡድን በታሪክ ውስጥ የሚኖር ትናንት ቅዱስ ነው ብሎ የሚያስብ ትናንት ደግሞ እንዳለ መጥፎ ነው ብሎ የሚያስብ ጽንፎች አሉ። ከጽንፍ መውጣት አለብን። እነዚህ ከጽንፍ ወጥቶ የኢትዮጵያኖች እድል ፋንታ በጋራ ነው፣ የኢትዮጵያ ከፍታ የሁላችንም ከፍታ ያመጣል ብሎ ማሰብ መቻል አለባቸው። ሌላው